የሚበጠብጡት ሰዎች ወደ ኋላ ሄዳችሁ እድገታቸውን ብትመለከቱት በመጥፎ ሁኔታ ውስጥ ያደጉ ማህበራዊ ህይወታቸው በጣም የተበላሸ ሲመለምሏቸውም ደግሞ እንደሱ አድርገው ስለ አንድ ሰው ግን እናገራለሁ። ጀዋር መሐመድ በትክክል እንደሚታወቀው እዛ ያሉ ሰዎች ያውቃሉ። የመኒ ነው በአባቱ፣ በእናቱ አማራ ነው። ያሳደገው ኦሮሞ ነው። ልክ እንደ ሂትለር እንዲያነስ ሰዎችን በደንብ ያውቃሉ። ከኦሮሞ በላይ ኦሮሞ ለመሆን to be more catholic than a pope ከጳጳሱ በላይ ካቶሊክ ለመሆን በሚደረግ ጥረት ነው እነዚህ ሰዎች የሚበጣብጡት። አንዱንም አውቀዋለሁ። የአባቱን ስም ሰርዞ እኔ ከተማ ውስጥ ነው የተወለደው። የአባቱን ስም ሰርዞ በላቸው ነው የአባቱ ስም፣ ግን በአያቱ ስም ጉተማ ግድ ይልም። አያቱ ላይ ጉተማ ነው፣ ግን በላቸው የሚለውን ሰረዘ። የራሱን ስም ምንም ማድረግ አልቻለም፣ መሰረዝ አልቻለም። ወደ ኋላ ሄደን ብንመለከት ግን ቦረና ነው የተወለደው። አዎ፣ ግን አባቱ የመጡት የኔ አባት ከወለጋ እንደመጣው ለሱ አባት ደግሞ ከግንደ በረት ነው። ወደ እናቱ አልሄድም። እና እንዲህ አይነት ሰዎች ለምንድን ነው የሚበጠብጡን ብላችሁ ስታስቡ ባጭሩ ከኋላ የሚገፋቸው ኃይል ብር ነው። መንግስትንም የሚያስፈሩት በብራቸው ነው። መንግስትንም የሚረብሹት በብራቸው ነው። በትዕግስት የሚሰሩ ስራዎች ይኖራሉ። እዚህ ላይ ልዩነት ሊኖረን ይችላል። ምክንያቱም ሐሳባችን በሁሉም ነገር ከተስማማ ሁለት ሆነን መፈጠር አልነበረብንም።